ኤፍሬም በለጠ እባላለሁ ከአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል ተመራቂ ነኝ። ምናልባት ትላንትና በተለያዩ የሶሻል ሚዲያዎች አይታችሁ ሊሆን ይችላል። ጋውኔን አውጥቼ እሷን ሳለብሳት አይታችኋልና እርግጥ እናት አስተምራኛለች። እርግጥ የእናት እጆች ለቅመው አስተምረውኛል። እኔ እሷን ነው መመረቃት፣ እናቴን ነው መመረቃት። እሷ በብዙ ልፋት በብዙ ጥረት አስተምራኛለች። ከጉድለቷ አስተምራኛለች፣ እየተራበች አስተምራኛለች። ከማጣቷ አስተምራኛለች፣ እየተበደረች አስተምራኛለች። እናት ለኔ አገር ናት፣ እናቴ ለኔ አገር ናት፣ ሁሉ ነገሬ ናት። እስከ ቅርብ ጊዜ አሁንንም ጨምሮ ምኖረው ወደፊት የሆነ ነገር ብደርስ የሆነ ቦታ ብደርስ ብዬ ማስበው የእናቴን ደስታ ፍለጋ ነው የምኖረው። ስለዚህ ብማር የሆነ ክብር ባገኝ ለእናቴ ይገባታል። ብዙ ዋጋ ከፍላለች። በህመም ጊዜ አስተምራኛለች። ምናልባት ከባድ ነው እንጨት ተሸክማ ምናምን። ከዛ በላይ 7 ወር አካባቢ የልብ ታማሚ ነበረች። አምስተኛ ልጅ ስትወልድ ማለት ነው ከኔ ጋር አምስተኛ ልጅ ስትወልድ የልብ ታማሚ ነበረች። 7 ወር አካባቢ አልጋ ላይ ተኝታለች። ብዙ ጊዜ ሞታለች፣ በቃ የሆነ ጥሩምባ ሲነፋ ምናምን ሞታለች የሚል እንትን ነገር ይሰማ ነበረ። እግዚአብሔር ግን አላሳፈረንም። እግዚአብሔር እርሱ ታማኝ ስለሆነ አሳየኝ እናቴን። ገና በብዙ ክብር ደግሞ ብዙ ሽልማቴን እሸልማታለሁ። ይሄ እሷ ካደረገችልኝ የእሷ የሆነ ነገር ነው የምሰጣት። በእሷ እግር ነው የተማርኩት፣ በእሷ እጅ ነው የተማርኩት፣ በእሷ የሆነ ነገር ነው ለዚህ የበቃሁት። በጣም ነው ማከብራት። ስለዚህ ይሄ ጋውን ለእሷ ይገባታል። ይሄ ጋውን አይደለም የኔ ዲፕሎማም ለእሷ ይገባታል። ምናልባት ብዙ ሰዎች የክብር ልብስ አድርገው ነው የሚያስቡት ከብዙ ልፋት በኋላ። የኔ ልፋት ግን ሳይሆን ይሄ ያንቺ ልፋት ስለሆነ፣ የኔ ብቃት ሳይሆን ያንቺ ብቃት ስለሆነ ነው ይሄንን የማደርገው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ከብዙ እናቶች ማለት የተመረጥሽ እናት ነሽ። አንቺ ኢትዮጵያን ትመስያለሽ፣ ከጉልበትሽ አስተምረሻል። አንቺ ሀገሬን ትመስያለሽ፣ ከማጣትሽ አስተምረሻል። ራብሽን በመቀነትሽ አስረሽ እያስታገስሽ እኔን ለዚህ አብቅተሻል። ኢትዮጵያን ትመስያለሽ አንቺ። ደግሞ የሌላ እናቶች ተራይተው የኢትዮጵያ እናቶችም ይገባቸዋል። እንደዚህ ይሄ ሲያንሳቸው ነው፣ ከብዙ ጉድለታቸው ነው ልጆቻቸውን የሚያስተምሩት፣ ከብዙ ማጣታቸው ነው ልጆቻቸውን የሚያስተምሩት። ይሄ ከብዙ የኢትዮጵያ እናቶች አንዷ በጥቂቱ የተቸገረች ምናልባት እናት ሊሆን ይችላል። በችግር አይነት ብዙ ሰቆቃ ስለማቅ በሰፈሬ በአካባቢ ብዙ ሰቆቃ ስለማቅ እናቴ የኢትዮጵያን እናቶች ትወክላለች። አታልቅሽ። ይሄም በመጽናናት እንባ ነው። ከዚህ በኋላ አታለቅስም። አሳርፋታለሁ። እግዚአብሔር ይረዳኛል። አሳርፋታለሁ። እሷን ብቻ አይደለም ብዙ የኢትዮጵያ እናቶችን አሳርፋለሁ። እግዚአብሔር በእርግጥ ይረዳኛል። ብዙ የኢትዮጵያ እናቶችን አሳርፋለሁ በእርግጠኝነት። እግዚአብሔር ጊዜው መጥቶ እስኪወስደኝ ድረስ ወይም ጊዜ ደርሶ እስኪሄድ ድረስ ለዚህ እውነት እተጋለሁ። አሁንም ኦልሞስት እየተጋሁት ነው ያለሁት። ብዙ እናቶችን አሳርፋለሁ። ሀገሬን ኢትዮጵያን አሳርፋታለሁ። በእርግጥ አሳርፋታለሁ። እንደኔ ተመረቃችሁ፣ እንደኔ ግራጁዌት ያደረጋችሁ፣ ከተለያየ ዩኒቨርሲቲ ከተለያየ ተቋም የተመረቃችሁ ስራ ውስጥ ያላችሁ ሰዎች የእናታችሁን ሸክም ተሸከሙ፣ የሀገራችሁን ሸክም ተሸከሙ። ኢትዮጵያን እንለውጣለን። የብዙ እናቶችን እንባ እናብሳለን። በጎ ነገር ይሆናል። እኔ መጀመሪያ እግዚአብሔር ምስጋና ለሱ ይሁን። እኔ አቁም አይደለም፣ እኔ ጉልበት አይደለም፣ እኔ ምንም አላቁም። ሞኝ ነኝ። አንድ እንኳን ሆስፒታል መንገድ ላይ ደህና ነገር ቢወርቅ አላነሳም፣ አልችልም። ትምህርት የለም፣ ሞኝ ነኝ። ግን ጌታ ግን ሰው
እናገር ምላስን ነው የሚያውቀው። ግን እግዚአብሔር ሆይ አንተ ውስጥ አምላክ ነህ። የነን ብቻ አይደለም አባ ከኔ የባሰ ችግረኛ ይኖራል። ግን አንተ ትልቅ ነህ። እኔ ለሱ ብቻ ነው ምስጋና፣ ለማንም አይደለም። የሰማይ ጌታ ምስጋና ለእግዚአብሔር ይሁን። እኔን የኔ ጉልበት አይደለም ወይ እኔ ጎበዝነት አይደለም፣ እግዚአብሔር ነው ይሄን ያደረሰ። ምስጋና ለአምላኬ ለክብር ለኢየሱስ ለምን ዘላለም አምላክ የሱ ክብር ይገባል። የኔ ጌታ ክብር ለእግዚአብሔር ይሁን። አሁን እኔ አቁም አይደለም ሌሎች እንኳን ከኔ ስንቶች ችግረኛው አለ። ጌታ ደግሞ እነሱም እንደዚህ ከፍታ ችግሩ ከነሱ በሽተኛው ስንቱ መንገድ ላይ እኔ የኔን ብቻ አይደለም እኔ ብዙ ታምሜ ነበር። የካቲት እኔም ማቅሰው አይኖርም አኩም እንደዚህ ሲያይ ሰው እርጉዝ ነኝ ይላል። እርጉዝ አይደለም ግን እርጉዝ ይመስላል። እርጉዝ አይደለም። አሁን እኔ ይሁን ስንት ወር ነው አሁን ይሄ ልጅ የመጣ ነው። በቃ ይሄን ያክላል ጌታ ይሄን በቃ ለሞት ነው አይደለም እንዴ? ሞት ነው በቃ እኔ ምንም እኔ እንደው ጌታ ሆይ ይሄ ልጁ ሴት ልጆች 4 ሴት ዋሉና አሁን ለነሱ ምስትረኛ አለ። ይሄ ልጅ ጌታ እኔ ብሞት አሁን ማን ወንድም አለ ብሎ ምስትሩ ለማይናገራ ጌታ እኔ ብሞት ለማንም አይደለም ለሰው አላወራም። እግዚአብሔር ምስትሩ ያውቃል። ግን ደግሞ ይሄን አይደለም ብሎ ይሄን በሽታው ምን ይመስላል? በቃ እንደዚህ መቀመጥ አልችልም። 7 ወር እንደዚህ በቃ ወንበር ላይ ቀና አርግቼ እግሩን ዘርግቼ ነው የምቀመጠው። ልጆቹን እንደ መጨረሻውን ሳያሳይ ጌታ እኔ ብለዋል እንደዚህ እንኳን እነሱ ደህና ስራ ቢያዝም ብሞትም አይቆጭም አባ ብዬ ሁሉ ጊዜ በቃ ቁጭ ብዬ ለእግዚአብሔር አለቅሳለሁ። ከዛን አሁን ይሄ አክሙን ቤት ሴት መድኃኒቱን ሲወስድ ቀን ቀን አሁን ምርመራ ደግሞ እግዚአብሔር አንድ አክሙ እኔ አክሙ ስሙም እሱን ፈልጋለሁ። የካቲት ቀጠሮን ሴት ቀን እሱን ፈልጋለሁ አላገኘም። በጣም ያንቺ አክሙ እንዴት ነው ከሰው ልዩነት የሆነው? አሁን ቶሎ መጥቶ ዶክተር ኤልያስ ይባላል። ዶክተር ኤልያስ በጣም አመሰግናለሁ። አዎ ከዛ በጣም የተባረከ ሰው ነው። የተባረከ ሰው እጄን በምርመራው ሰው በስነ ስርዓት እንደዚህ እንደ እሱ አይነት በቃ አሁን መጥቶ ማዘር እንዴት ነው ምን በላሽ ምን ጠጣሽ? 7 ወር አልጋ ላይ አልተኛም። 7 ወር እግሬ እንደዚህ በቃ እንደ ወንበር ላይ ነው የሚቀመጠው። አሁን የወለደ ልጅቷ በቃ ወተት ነው የሚጠጣው። ሰው የመጣ ወተቱን ይገዛል። ግን እግዚአብሔር ደግሞ ከየት መጥቶ ይሆን አሁን ልጆቹ ምን ይበል? አሁን እከለ መጥቶ እንደዚህ ሰጥቶ አሁን እከለ መጥቶ እንደዚህ እኔ ጉልበታውን ከየት ነው የሚከፈለው? እኔ አቅሙ የለም። እኔ ልሞት ነው። ይሄን ሰው ለምን እኔ የት ያውቀው ነው ይሄን የሚሰጠው? እኔ ልሞት አይደለ እንዴ? በቃ እኔ ልሞት ነው። ደግሞ ይሄ ልጅ ምን ይላል? እኔ እናት አንቲ አትሞቺም ይላል። ከዛ